ድሮ የምንዘምረው መዝሙር ነበር አይደል? እናንተ በጣም የምትዘምሩት እዩት ኢየሱስን መስቀሉ ማማሩ አያምርም እኮ አያምርም። ሲገለጥልህ ግን ያምራል እንጂ ሮማዊ አይቶ እኮ ወንበዴ ይለዋል፣ አይሁዳዊ አይቶ የተረገመ ይለዋል፣ ግሪካውያን አይተው ሞኝነት ይሉታል፣ ክርስቲያኑ አይቶት የእግዚአብሔር ኃይል ለማዳን ነው ይላል። ብርሃን ነው። ያንን እንጨት ተሸክሞ ሲሄድ ወክ ማረግ አቅቶት ኢየሱስ ወደቀ። መሬት ላይ ሲወድቅ እንጨቱ ላዩ ላይ ነው እና ወደቀ በጀርባ። ያ በደም የተለወሰ ሰውነቱ መሬት ወድቆ ብድግ ሲል መሬቱ ላይ ያለውን አቧራ በሙሉ ይዞት ብድግ አለ። ስለተገላበጠ መሬት ላይ ሁለንተናው በደም የረጋ ነው። እላዩ ላይ በደም የተጨማለቀ የሚመስል አቧራ አለ። ሰውነቱ በሙሉ ተያይዟል። በዚህ ከወደቀበት ብድግ ሲል እንኳን ልታምነው ልታየው ይከብዳል። አምናለሁ ጌታዬ ነህ ማለት አይደለም፣ ለማየት ይከብዳል። እንደዚህ በሙሉ አይን አታየውም። አንዳንዶች ሲናገሩ በተለይ ደግሞ ኢሳይያስ 53ን በጣም በጥልቀት ያጠኑ ሰዎች ሲናገሩ ኢየሱስን ሊሰቅሉት ይዘውት ሲሄዱ ድሮ ኢየሱስን መንገድ ላይ የሚያውቀው ሰው ሊሰቀል ሲሄድ አይቶት አያውቀውም ነበር። ያን ያህል እስኪጠፋ ድረስ ነው የተደበደበው። ራሱን በበትር ይቀጠቀጡት፣ ደሙ ይወርዳል ላይ ላይ። አይኑን በጣም መተውታል። ጀርባው በቁስል ተመቷል፣ ደቋል። እንዳለ ደሙ ወርዶ አልቋል፣ ደርቋል፣ ግርጥት ብሏል። ቆዳው አጥንቱ ላይ ተለጥፏል። ስለ ኃጢአት የተከፈለ ዋጋ ነው። እግዚአብሔር ድጋሚ ልጁን በዚህ መንገድ አይገለውም፣ እንዲሰቃይ አይፈቅድም። የዘላለም መልእክታችን ይሄ ነው። የቤተ ክርስቲያን የመጨረሻ ድምጿ ይሄ ነው። አያችሁ፣ እሳቱ የሚነደው በዚህ ነው።